ማለቴ ሼር አደረግኩ ማለት ተሸነፍሽ። እንደዚህ ናት ሸራተኖች ጋይዝ። አሁን ጥፍር ተበላ እንጠል ተበላ ጉዳያችን አይደለም። እኛ ፒፕል ነው። ኤቭሪባዲ በሶስት ነው የምትባዘው። መጥተናል። ዴቭ እንደ ሀውስ ማሙቶላ ጋይዝ ወይኔ ቀድመ ሰጠሽ። አሁን ከደገምሽ ይመጣል የማታዩ እንዴ ሌላ ነው ሎቂያሶ አላሚያው ጋር አንድ ልብ ሞልቷል። አንድ ልብ ጋይዝ፣ አንድ ልብ ሙሉ ምን አጉዙት እስቲ በልብ እንኳን ዴቪድ የሆነ ቦታ ደርሰናል። ለሆነ ጉዳይ ይፈልጋል። ፋርማሲ ተደወለበት። እሺ በቃ ደጋማን ጅሩ ነጋን ጉልሽ እሺ ብልብለ ከየሲ በረይስ ትሪፕል አሁን ኤቭሪቲንግ ኢዝ ትሪፕል አሞክሴ ናው 3 times let's go ነሽ ማሬ አሙዬ let's go yes እየሄድን ነው let's go ይዘን አቻ አሞክሴ let's go ጋይ ደግሞ እየሄድን ሌላ ሌላ መንግስት መጥቷል። ደግሞ እዚህ ጋር ሌላ ራሱ ነቀለ የራሱ መከላከያ ጌች ያስፈራል። ሌላ መንግስት ነው። ጌች ደግሞ እንጨንቃል። ጌች ደግሞ ራስ ምታት ነው። አእምሮ በሽተኛ ነው የሚያደርገው። አይደለም ጌች መንግስት አይደለም፣ ዴቭ ነው። ጌች መንግስት ነው። አንተ እዛ አይደለም የኛ ይደርሳል። አንተ የሚይዘህ ነው የሚዬ ቤተሰብ ናት። የኔዎቹ ቤተሰብ ናት። የሚን አውቃታለሁ። የሆነች እንደዚህ ሻሽ ያሰረች ልጅ አለች፣ ፀጉሯን ወደፊት የለቀቀች ልጅ። ፕሮፋይሏን አይተህ ፉን ትላለህ። ለምን አብረን ተምረናል እንጂ አብረን ተምረናል እኮ በጭራሽ የምግብ ዝግጅት ተምራለች። ልብ በአንተ ቤት ልብ መጥባት ነው በአንተ ቤት። ኧረ እኔ ልብ ጠብቻ ጌታ ቤዝ አንተ መጥባት አታውራዝ ጌችያንስ አባቴ ጌች ደርሰናል። ሀጋን ዲያገ ኑናረ ዲያገ ታፔ ደረስ ጊዮ ጋይራ ጋሞ ዲታ አየፓዬ ደርሰናል። ማሙሸ ስልጣን ቤዚዬ ምንም ዮናስ ሙሉ ነው ያው ያስፈራራ የሚኖር ሰው ነው። መንግስት ነው። ሌትስ ጎ ማማዬ። እኔ ደግሞ አልሰማው አልፈራው። እኔ ያቃሱ ራሱ ጨንቆታል። ዝም ብሎ እኮ ነው የሚያወራው፣ ለብቻው ነው የሚያወራው እሱ። አይዞ ገለቴ ይሁን እያለ አለን የኛ እኮ ደርሰናል። ትንሽ ታኔና ሴሰጊዮ በሲከተን እሺ። አሁን ጋይስ ታይሚንግ ቀልቡን ደንግጦ ታይሚንግ የለኝም ሰው አለኝ ብለህ የምትሰክሰው። ወይኔ ማኛ ወይኔ ድቻ ቆሻሻ መጣያ ውስጥ ግባ። አልፈልግም። የኛውን ቆሻሻ መጣያ ውስጥ ግባ። ዮናስ እዛው ቆሻሻ መጣያ ውስጥ ግባ። እማይደነጋ መስሏት ምን አለች ያሉ ሰውየው ቁርሷን ማታ በላቻቸው። ልጅ ማነች? ወላይታ አንድ ተረት ስማ፣ በወላይትኛ አንድ ተረት ልንገርህ። ባናጊን የደና ዳናጊን ወቴና የሚባል ተረት አለ። እሺ፣ ባናጊን የደና ዳናጊን ወቴና ማለት እሄዳለሁ ብል አይለቀኝም፣ እኖራለሁ ብል አያስቀምጠኝም እንደማለት። አሁን ቀጣጥቼ ልሄድ ስል እንጫፍ ምናምን ተቆሻሻ መጣያ ውስጥ ታሳዝነኛል። ላይፍ እንደዚህ መሆኑ በጣም ያሳዝነኛል። ይቅርታ ይሁን እኔ ሶሪ። እሺ ጥላ ሄደችው ማናት እያሉ ነው። ማን ነው ማን ጥሎ ሄደው? እኔ ጥዬ እሄዳለሁ እንጂ ሰው ነኝ ጥሎኝ ወደ ጌታ በይ። ጥላ ሄዳለች አንዷና ብሶት አለብኝ እያሉ የምን የፍቅረኛ
ዶርዜ እኮ ነኝ እኔ። ጥሎ በሄዱት እሄዳለሁ እንጂ ቆሜ አልጠብቅም። እስካሁን የሄዱበት ቦታ ላይ እስካሁን ሲንግል አድርጋለች 3 ዓመት ሙሉ ተባለ። ከዚህ በላይ ምን ትፈልጋለህ? ወደዛ ሂጅ በላት። ላይፏ ሲንግል በሲንግል አንዱ ሰምተሃል? አንዱ ዘፋኝ ያለውን ነግሬሃለሁ። አንዱ አድናቂ ዘፋኝ እኮ ነው ለአድናቂው። እኔ አታውቅኝም ምናምን አንድ ኬፕ ጋይስ ስማ፣ እኔን አታውቅኝም ምናምን ይለዋል። አላወኩም ምናምን። እኔ እኮ 2 ሲንግል አለኝ ዘፋኝ ነኝ ይለዋል። ጠጣው ደርሷል። ኮፍያ አንድ ኬፕ ጋይስ። እንዴ ስፒድ ቻሌንጅ ደብል አንድ ኬፕ እየሄደ ነው ጋይስ። አንድ ኬፕ ቴንክ ዩ ሞልተናል። ጌቺያንስ የኛል አሜክሶ ደብል ነው። ሌትስ ጎ ደብል ጋይስ ደብል አንደራረስም። አቶ ዮናስ ሙሉ አንደራረስም። ተከባብረን መለያየት አንደራረስም። እሺ እንደራረስም። እሙዬ ቴንክ ዩ አማይ ወላይታ ደብል ነው። ደብል ነው። እሺ አሁን መኪና ምናምን ነው ሞተር ሳይክል ጨንቆታል። ይሄ የማይረባ የቺያንስ ጌች ሚሚ ግርማ ሌባ ሁላ እኔ ነኝ ድራሽ ለወገን ገንዳ ውስጥ እያለ ጋይስ ገንዳ ውስጥ እያለ እኔ ነኝ ድራሽ ለወገን አውጡኝ ከጫካው ምን ዘፈና ሚውት ነው ማረግ ሳይ ወይኔ ዮናስ ሙሉ ለስንት ሰው ትምትል አንተ መጫወቻ ላድርግ ጋይስ ታፕታፕ ኤቭሪባዲ ታፕ ኮምፕሊንክ ጋይዝ ማይ ፋሚሊ በጣም ነው የማመሰግነው ዛሬ ኤች ዴቭ ሚሚ ግርማ ጠቅላ እሙዬ በጣም ነው የማመሰግናችሁ ዛሬ ቤዚ እኔ ስጀመር ታውቀኛለህ ሳር ቅጠሉ የሚወደኝ ሰው ነኝ መንግስት ነኝ ቅርቃሌ ብቻውን ዴቭ ስትል አልነበር እንዴ አሁን ተቀየር አንተ የተመታ ዴቭ ብሬክ ላይ ነው ጌች መጣ ከሌላ ራሱን የቻለ መከላከያ የራሱ መንግስት የኔ ብራንድ ና በላችሁ ይላል እኔ ጋር ያሉት አንዳንድ ከብዛት ጥራቲ ብሏል ሰውየው። ኧረ ስከሳ ቤተሰብ ታብታብ ኧረ ጋይስ ኤቭሪባዲ ቴንክ ዩ ጋይስ ስከሳም ዜሮ ጋርቤጅ ውስጥ አስገባዋለሁ። ቀጥዬም ጋይስ እዛ ነው የሆነ የሚያምርበት በጣም አሪፍ ቦታ ነው ያገኘው። ይሞቃል ላይ ሆኔ ሌትስ ጎ ፋያ ስንት ኪሎ ነው ዮናስ? እኔ ግማሽ ኪሎ በኢትዮጵያ ከ7 ትበልጣለህ? 80 ነህ? ያ 80 ማለት እኮ 500 በርገር ማለት ነው። እሺ በፈረንጆች 80 ከሆንክ በእኛ ስንት ነው? ነው በኢትዮጵያ እኔ 82 83 ኪሎ እኔ እኮ 74 ነኝ። ርቀታችን ይቺ ብቻ ነው እንዴ? እኔ እኮ በተፈጥሮ ዶርዜ መሆኔ ራሱ 20 ኪሎ አለኝ በተፈጥሮ በዶርዜ። አረ ቤተሰብ እያጃላጃለን የተመታ ታይሚንግ ዛጋ ሰው አለ ጋር ታይሚንግ። አረ የለም ሰው የመጨረሻ እንድንጫወት አሁን ሰው የለኝም። የመጨረሻ ጌም የክብር ጌም ነው የምንጫወተው። በደንብ አስታውስ። ይሄን ጌም ተሸናንፈን ስንለያይ ምን አንተ ቅጣቱ የክብር ነው። ምንድን ነው የምታወራው? ማሽ ነው ያሸነፍከኝ 8 የ8-0 ረሳው። መድኃኒዓለም ድረስ የዛሬ ዓመት ላስት 6 ወር የጫወት ነው ነው ተወና እውነት ጋይስ ኤቭሪባዲ ታፕ ዘ ስክሪን። ይሄ መጨረሻ የክብር ጌም ነው። ቅጣቱም የክብር ቅጣት ነው። የክብር ጌም ነው። ይሄን አለማላ ፈጽሞ ገርፈንላል። ጋይስ ኤቭሪባዲ ታፕ ዘ ስክሪን ታፕ ዘ ስክሪን። ሁላችሁም 103,000 ቪው አለ ይለኛል። በመድኃኒዓለም አይማኛው የማያይን ሰው የለም ማለት ክበሩልኝ ፋሚሊ። ታፕታፕ 600,000 ገብተን እንውጣ። ታፕታፕ የኔዎቹ ጋይስ ኤቭሪባዲ ታፕ ዘ ስክሪን።
አንዱም እንዳለኝ ታውቃለህ 83 ኪሎ ጭቃ አላለኝ። አፈር ነው እንጂ ጭቃ ሳይሆን አፈር። ሰው ሁሉ አፈር አይደል? ልክ እኮ ነው ያለው እኮ ይሁን። መች ገባው? አልገባውም። እሱ መሳደብ መስሎት አልገባው። ሲገባው እናወራለን። አፈር ነው ሚሚሻ ሚሚ ግርማ። ይሄ መጨረሻ ጨዋታ ነው። እሺ የክብር ጨዋታ ነው ጋይስ። ከዮናስ ሙሉ ነገር ተከባብረን ነው የምንለያየው። እንደዚህ አይነት የእንቁራሪት ሙድ አይመቸኝም። ተከባብረን እንለያያለን። የሆነ የእንቁራሪት ሙድ ታውቃለህ? ምንድን ነው የእንቁራሪት ሙድ? ባውቀው ምን አስደበቀኝ? አሁን ዴቮ ሚል አካውንት ያ ነው የሚለው። ዴቮ ሚል አካውንት የሆንዬ ምን አድርጌ ነው ብሎክ ያደረከኝ? ኧረ አላየሁም። ሌላ ሰው ብሎክ አድርጎት ይሆናል። እኔ ቤት መልሰዋ ጌችዬ አባቴ መልሰው። አይ በጣም የሚያከብር ሰው ተናጋሪ ካልሆነ በስተቀር አይቦለክም። እኔ ፔጅ የሚናገር አይነት ሰው አይመስለኝም። ጽሁፉ ትትና ያለው ነው። እናሸንፈዋለን። የክብር ጌም ነው። ስፔሻሊ ታፕታፕ የኔዎቹ እየደረስን ነው። ደብል የለም ከዮናስ ሙሉ ነገር ጭራሽ እንደዚህ ስፍጠት ከኔ ጋር ዮናስ ጨረስ ቆይልሽ። አንዱ በጣም አለቀሰና አዲስ አካውንት ነው አውቃለሁ። አዲሶች ብዙ ጊዜ ምን ያመጣሉ ደግሞ የሃይማኖት አድርጎ ነው የሚሰድበው። የሃይማኖት ፕሮፋይል አለው ግን ለስድብ ምንም ችግር የለበትም። ሻኛው እንደዚህ አይነት ሰው እቺ ፂም እንደምንም ብላ መጣችልህ አይደል? የጎን ፂም የለም አይደል? ምን ያደርጋል? የጎን ልጅ ነኝ እኔ ገና እኮ ነኝ። 20 ቤት እኮ ነኝ። ምን አስቸኮለኝ? 30 ቆርጥመ አበድረ 20 ቤት ነኝ ይላል እንዴ? አበድረሃል እኮ 30 ነው አንተ። አዋልተኛል። እኔ እድሜ 30 እያዘናጋን ነው ጋይስ፣ እያዘናጋን ነው። ስፒድ ቻሌንጅ የለም መሰለኝ። እንግዲህ ማሸነፍ አለብን። አስቲ ሻይኒ ውድ ታንኪዩ እያዘናጋን ነው ጋይስ። የመጨረሻው ነው። በመኪና እየሄድን ዊኔን ጋይስ መወሰድ አልፈልግም። 3 ነች ጋይስ፣ 3 ዊን ነው መወሰድ አለ። ሌትስ ጎ ጌች ያንሳ ባዲ ቅበረኝ። ዛሬ ያንተ 30 ቆረጣት ነው ይበላ አይደል እንዴ? ማን ነው 30? ኧረ ገና እኔ 25 ዓመቴ ነው። ትቀልዳለህ በለው። እኔም ነኝ አንድ ነን። ሶፊ ድሬ አለችልኝ። አንተ ለካ የአብይ ታላቅ ነህ በእድሜ አንተ። ኧረ እርሱ ይበልጠኛል። 47 ነው። እኔ ደግሞ 43 ምናምን አድርጌው ኪንግስተን ትላለህ። በአርባ ምናምን ዓመቱ ሀገር እኔ ሶሻል ሚዲያ ኪንግ ነኝ፣ እሱ የሀገር መሪ ነው። ያው ነው ልዩነታችን። የእንትን ነው እሱ መሬት ላይ ያሉ፣ የእኔ ሶሻል ሚዲያ ላይ ያሉ። ልዩነቱ ያ ሶሻል ሚዲያ ህዝብ አሁን የምመራው እኔ ነኝ። የሶሻል ሚዲያ መከላከያ መሪ ማን ነው? የሶሻል ሚዲያ አንተ የመከላከያ እኔው መከላከያውም እኔ ነኝ፣ አዝናኙም እኔ ነኝ፣ ተቆጪውም እኔ ነኝ፣ ጓባዩም እኔ ነኝ። ሁሉ ነገር ጳጳሱም እኔ ነኝ። ሶሻል ሚዲያ ሼኩም እኔ ነኝ። እናሸንፋለን። ፓስተሩም እኔ ዮናስ ሙሉ የሶሻል ሚዲያ ግድ ይላል። አሁን እኔ አንድ ሚኒስተር መስሪያ ቤት ስጠኝ ሶሻል ሚዲያ ላይ ብባል ምን ትሰጠኛለህ? የአንተ ትንሽ ይቆይልህ። አፈ ጉባኤ አታደርገኝም? ሌላው ይቀር እሷን ነገር ላይ አለሽበት። አዎ ትገቢያለሽ፣ ችግር የለም ትገቢያለሽ። አፈ ጉባኤ ላስላስ ማድረግ ስለምትችል ችግር የለም። አንተን ምን እንደማደርግ ታውቃለህ? እኔ አሁን በደንብ እንምራ። የመጨረሻ ቃል አቀባይ ነው እንዴ? እንዳልክማ ቃል አቀባይ ትሆናለች። ጥያቄ ጋይዝ እናሸንፈዋለን። ታይሚንግ ነው መጣ። እዚህ ጋር ነው ስራ ቤተሰብ። የመጨረሻ ጨዋታ። አረው ክብራችን ተወሰደ። ወይኔ ባኛ ወይኔ ጌችዬ አባቴ ትላል። ጌቹ አግኝተኸኛል። ጌቹ ይችላል። እንዴት ነው የምታየኝ? በእናትህ አይ ገባሽልኝ። ጀለስ ምንም ማድረግ አይቻልም። ሰፋፋራ መሰለህ ምንድን ነው? ምንም ማድረግ አይቻልም። ገብተሽልኛል። የስራ ባህሪ ዛሬ በክብር ዛሬ ከዮኒ ማኛ ጋር ያለን ጌም ከሁለት ቀን በኋላ ተመልሰን እንገናኛለን። ከሁለት ቀን በኋላ ይቀመጣል። ዘነበ በክብር አሸነፈው። ስላልቻለኝ ወጥቷል። ይሄን አምሮ ስላልቻለኝ እንዲህ የምችት ይበልሽ አባት
ቴንኪው አባቴ። መልካም ጊዜ ይመች። ኤኒታይም ማብራታ